ረመዳን ሲደርስ ረመዳን በመጣ ቁጥር በክርስቲያንና በሙስሊም ጎረቤታሞች መካከል የማይረሳ የፍቅር ትዝታ አለ። የሳምቡሳና አሁን የአፍጠር ሰዓት እንዴት ትረሳለች? ቪዲዮን አይተን እንመለስና የሚያስቁና ፍቅር የሆኑ ኮሜንቶችን እናነባለን። እናንተም የራሳችሁን ኮሜንት መጨመር ትችላላችሁ። ይሄ የተመታ ሰው እንግዲህ ምንድን ነው ያለው? ማፍጠሪያ ሰዓት ላይ በር አካባቢ ብትመላለሱ ክርስቲያን ጓደኞቼ እረፉ። ኢፍጣር መድረሱን ለመንገርስ አለምጣ እኔ እንኳን የሆነች ዶሮ ጠፍታኝ ሳን ፍለጋ ነው የምመላለሰው። አይደለ አርፈ ሳምቡሳና ተምሬን ታመጣታለህ ወይስ ሌላ ነገር ይፈጠራል? ወላካሎ ያስለመድከንን ሳምቡሳ ስጠንና እንሄድልሃለን። ኧረ ተውኝ። ኧረ ይመቻችሁ፣ ተመችቶኛል። የኔማ ነቅታብኝ በሩን ክፍት ነው የምታደርገው። ያው ሰዓት መጠየቅ አይቀርም። ለአንድ ወር ሰዓት የለኝ። እሺ ቻርጀሬን አቀብለኝ። ከ12 ሰዓት ተኩል ጀምሮ በር ላይ ላይ ትለያላችሁ እኮ እውነት። አንዱ ጀለሴ ቡና ሊጠራኛ ቤት መጥቶ ምን ቢል ጥሩ ነው? እማዬ እንዳለቻችሁ ሳምቡሳ ጠጥ። ማይ ጋድ ያለ ሙስሊሞች እኮ አንደምቅም። ማርያምን ኖሩልናል። ይምጡ። ድሮም ከነሱ ነው የሚያምርብናል። ሌላኛው ሙስሊም በጣም ብዙ ያለወጣኋቸው እንደዚህ አይነት ፍቅር የሆኑ ኮሜንቶች አይቻለሁና የእውነት እንዴት ደስ እንዳለኝ አታውቁም። በጣም ነው የምወዳችሁ። ምን ወዳችሁ? በጣም ነው የምንወዳችሁ። ትለያላችሁ። ሰሞኑን ቪዲዮ እየሰራው ስላልነበር አካውንቴ እንደመጀመሪያው እየሄደ ስላልሆነ